ሰላም እንዴት ናችሁ? ኢንጂነር አረጋ ነኝ ተመልሻለሁኝ ዛሬ። ባለፈው ክፍል ስለ ትራንዚስተር መሰረታዊ ነገር አስረድቻችሁ ነበር እና ያንን ቪዲዮ ካላያችሁት እሱን ቪዲዮ አይታችሁ ወደዚህ እንድትመለሱ እመክራችኋለሁ። ምክንያቱም በደንብ ኮንሰፕቱን እንዴት እንደሚሰራ እዚያ ቪዲዮ ላይ ከተረዳችሁ ይሄን ለመረዳት በጣም ቀላል ስለሚሆን ማለት ነው። የትራንዚስተር እንዴት እንደሚሰራ ቀደም ሲል በለቀቁት ቪዲዮ ስላሳየሁትኝ እሱን ቪዲዮ አይታችሁ ብትመለሱ ደግሞ በጣም በቀላሉ ይህንን ትረዱታላችሁ ማለት ነው። አሁን ላይ እዚህ ላይ የምታዩት የትራንዚስተርን ከረንት እንዴት አድርገን አድ እንደምናደርግ ነው። ትራንዚስተር ባለፈው በነበረው ቪዲዮ እንደነገርኳችሁ ልክ እንደ ቧንቧ ነው ማለት ነው። የቧንቧ እንደምትመለከቱት የኛ አይቢያችን በመቆጣጠር እዚህ ጋር ያለችዋን አይቢ ከፍና ዝቅ በማድረግ ኦኬ እዚህ ጋር ያሉትን አይሲን እና አይኢን እንቆጣጠራቸዋለን ሁለቱን ማለት ነው። ምን ማለት ነው? አይኢ ማለት የአይቢ እና የአይሲ ድምር ነው። ለምን ካላችሁኝ ኖዳል አናሊሲስ የሚባለውን የምታውቁት ከሆነ ኢንጂነሪንግ ተማሪ ከሆናችሁ ወይም ኢንጂነሮች ከሆናችሁ ኖዳል አናሊሲስ የሚለውን ኮንሰፕት ትረዳላችሁ ብዬ አስባለሁ። ነገር ግን ኢንጂነሪንግ ተማሪ ካልሆናችሁ ወይም ኢንጂነር ካልሆናችሁ በቀላሉ ኖዳል አናሊሲስ ማለት ወደ አንድ ይቺ ኖድ ናት ብለን እናስብ። ኖዳችን ይቺ ፖይንት ናት። ወደዚህ የሚገባ ወደ ኖዱ የሚገባና ከኖዱ የሚወጣ ከረንት ኢኩቫለንት ነው ፕሪንሲፕሉ የሚለው። ስለዚህ ኖዳል አናሊሲስ የሚለው ፕሪንሲፕል ምንድን ነው? ወደ አንድ ኖድ የሚገባ ከረንት ከሚወጣ ከረንት ጋር ኢኩቫለንት ነው። ይቺን ፕሪንሲፕል በደንብ ያዟት እንዳትረሷት፣ በጣም ጠቃሚ ስለሆነች። ወደ አንድ ኖድ የሚገባ ገቢዎቹ እዚህ ጋር እነማን ናቸው? ይቺ እና ይቺ ናት። ወጪው ደግሞ ማን ነው? ይሄ ነው። በቃ በቀላሉ ማለት ነው። ስለዚህ ያንን በምን ታውቃላችሁ? ቀስቱ ያሳያችኋል። ገቢ ወጪ ከኖዱ ይወጣል። ስለዚህ ይህን ኮንሰፕት ከተረዳችሁት፣ ስለዚህ ገቢዎቹ ተደምረው ከወጪው ጋር እኩል ይሆናሉ ማለት ነው። ገቢዎቹ ደግሞ ማን ናቸው? አይቢ እና አይሲ ናቸው። ስለዚህ አይቢ እና አይሲ ሲደመሩ አይኢን ይሰጡናል ማለት ነው። ኮሌክተር ከረንት እና ቤዝ ከረንት ተደምረው ኢሚተር ከረንትን ይሰጡናል ማለት ነው። ስለዚህ አይቢ ፕላስ አይሲ ኢዝ ኢኳልስ ቱ አይኢ ነው ማለት ነው። ይህ ኮንሰፕት በጣም ኢምፖርታንት ነው። የሁለቱ ከረንቶች ድምር አይኢ ማለት ኮሌክተር ኢሚተር ከረንት ማለት ቶታል ከረንት ኦፍ አይቢ ኤንድ አይሲ ማለት ነው። ስለዚህ አሁን ምንድነው የምታደርጉት? አምፖላችሁ እንዲበራ ከፈለጋችሁ ይችን እዚህ ጋር ከረንት መስጠት ነው ማለት ነው። አይቢን መስጠት ነው ማለት ነው። አይቢ ዜሮ መሆን የለበትም። አይቢያችሁ ዜሮ ከሆነ ይሄ እንደ ኦፕን ይቆጠራል ማለት ነው። this is open አይቢያችሁ ዜሮ ከሆነ ማለት ነው። ተረዳችሁኝ? አይቢያችሁ ግን ዜሮ ካልሆነ ይቺ ክሎዝድ ናት ማለት ነው። ሎ ሬዚስታንስ አለው ማለት ነው ባጭሩ። ስለዚህ በዚህ አድርጎ ከረንት ወደ አምፖላችሁ ይሄዳል ማለት ነው። ላምፓችሁ ይበራል ማለት ነው። ምክንያቱም አይቢያችሁ ዜሮ ስላልሆነ ማለት ነው። ስለዚህ ልክ እንደ ስዊች ነው ማለት ነው። ትራንዚስተርን በዚህ ኮንዲሽን ኮንሲደር የምናደርገው እንደ ስዊች፣ እንደ ሁለት ነገሮች ትራንዚስተርን መጠቀም እንችላለን። አንደኛ እንደ አምፕሊፋየር። ኦኬ፣ በደንብ ስሙኝ እዚህ ጋር ኢምፖርታንት ስለሆነ። አንደኛ እንደ አምፕሊፋየር ትራንዚስተር መጠቀም እንችላለን። ሁለተኛ እንደ ስዊች መጠቀም እንችላለን። እዚህ ጋር 5 ቮልት ብንሰጥ ይችኛይቱን ምን ያደርጋታል? እንዲያልፍ ያደርገዋል። እዚህ ጋር 0 ብንሰጥ ይህን ምን ያደርገዋል? ይዘጓል። እዚህ ጋር 5 ቮልት ብንሰጥ ይህን ይከፍተዋል፣ ከረንት እንዲያልፍ ያደርገዋል። እዚህ ጋር 0 ቮልት ብንሰጥ ይህን ምን ያደርገዋል? ኦፕን ያደርገዋል። ምንም አይነት ከረንት አልፍም፣ አምፖላችን አይበራም። እንደ ስዊች እያገለገለ ነው ማለት ነው። በደንብ አሁንም ልድገምላችሁ እንዲገባችሁ። እዚህ ጋር 5 ቮልት ሰጥተነዋል ማለት ይችን ፓዝ ዘጋናት ማለት ነው። ስለዚህ ከረንቱ ወዴት ያልፋል ማለት ነው? ቀጥታ በዚህ አድርጎ ወደ አምፖሉ ይመጣል ማለት ነው። እዚህ ጋር 0 ሰጥተነዋል ማለት ይህን ክፍት አድርግ ነው ማለት ነው። ከረንት እንዳያልፍ አድርግ ነው ማለት። ስለዚህ ከረንት አያልፍም። ስለዚህ 0 ይሆናል። እዚህ ጋር ላምፓችን አይበራም። ይህ ማለት እንደ ስዊች ነው ማለት ነው የሚጠቅመን ማለት ነው። ገባችሁ አይደል? እንደ አምፕሊፋየር ሲሆን ደግሞ በደንብ ላስረዳችሁ ስሙኝ። እንደ አምፕሊፋየር ሲሆን እዚህ ጋር 1 ቮልት ብትሰጡት ለ1 ቮልት የሚያክል ያህል ከረንት ያልፋል። 2 ቮልት ብትሰጡት ትንሽ ከፍ ያለ ከረንት ያልፋል። 3 ቮልት ብትሰጡት ለ3 ቮልት የሚመጥን ከ2 ቮልት ግን ከፍ ያለ ከረንት በዚህ ያልፋል።
4 ቮልት እዚህ ብትሰጡ ደግሞ እዚህ ጋር ከፍ ያለ ከረንት ያልፋል። 5 ቮልት ብትሰጡት ደግሞ በጣም ከፍተኛ ከረንት በዚህ ያልፋል። ያ ማለት ምን እያደረጋችሁ ነው? እዚህ ጋር በምትሰጡት ቮልቴጅ በዚህ የሚያልፈውን እየተቆጣጠራችሁ ነው። ከፍና ዝቅ እያደረጋችሁ ነው። እዚህ ጋር ዝቅ አድርጋችሁ ከሰጣችሁት እዚህ ጋር ዝቅ ያለ ከረንት፣ እዚህ ጋር ከፍ ያለ ከረንት ከሰጣችሁት እዚህ ጋር ከፍ ያለ ከረንት ያልፋል ማለት ነው። ያ ማለት እንደ አምፕሊፋየር እየሰራልን ነው ማለት ነው። ይሄ እንደ አምፕሊፋየር ሲሆን ኦን እና ኦፍ ሳይሆን በዚህ ከረንት እንዲያልፍ በማድረግ ነገር ግን መጠኑን የከረንቱን መጠን ነው የሚቆጣጠረው አምፕሊፋየር ሲሆን። ገባችሁ አይደለ? ያ ነው በዋናነት። ይህን ሀሳብ ከተረዳችሁ በቀጣይ ቪዲዮ ደግሞ ቤዚክ ዲዛይን ኮንሰፕት ደግሞ በደንብ በምትረዱት መልኩ አድርጌ ይዤላችሁ ቀርባለሁ። እስከዚያ ግን ለማበረታታት ያህል ቻናሌን ሰብስክራይብ እና ሼር በማድረግ እንዲሁም ላይክ በማድረግ እንድታግዙኝ አበረታታችኋለሁ። በዋናነት ይህን ቪዲዮ እየሰራሁኝ ያለሁት ለኢንጂነሪንግ ተማሪዎች፣ ለኢንጂነሮች ቤዚክ ኮንሰፕት ስለሆነ በጣም ኢምፖርታንት ስለሆነ እንዲሁም ደግሞ ለሃይ ስኩል ተማሪዎች እና ለፕራይመሪ እና ለሰከንደሪ ሃይ ስኩል ተማሪዎች በጣም ጠቃሚ ስለሆነ ሞቲቬት ማድረግ እፈልጋለሁ። እንዲነሳሱ እፈልጋለሁ። በደንብ ቴክኖሎጂውን በቀላሉ እንዲረዱትና ሞቲቬሽኑ እንዲኖራቸው መነሳሳቱ እንዲጨምር እፈልጋለሁኝ። የሀገራችን ቴክኖሎጂ ዘርፍ በምንችለው ሁሉ ኮንትሪቢዩት ማድረግ ስላለብን ሰዎች በቀላሉ ቴክኖሎጂን አንደርስታንድ እንዲያደርጉ ለወጣቶች ነው ይህን ቪዲዮ የሰራሁኝ ያለሁትኝ። ስለዚህ ፕሊዝ አበረታቱኝ። አመሰግናችኋለሁ።